ሰኔ 16 2010 በሺዎች የሚቆጠሩ ኢትዮጵያውያን አዲሱ መሪያቸውን ለመደገፍ ሰልፍ ወጥተው ነበር። በአዲስ አበባ ትልቁ አደባባይ ላይ ተስፋ ይነበባል። ጠቅላይ ሚኒስቴሩ ለ18 ደቂቃ የቆየ በጭብጨባና ድጋፍ የተሞላ ንግግርን ያደርጋሉ። ንግግራቸውን እንደጨረሱ ወደ ክብር መቀመጫቸው ተመለሱ። ከጥቂት ደቂቃዎች በኋላ የፍንዳታ ድምፅ ተሰማ። አንድ ግለሰብ በእጁ ፈንጂ ቦምብ ይዞ መሪውን ለመጠጋት ሞክሮ ነበር። ነገር ግን ከሰልፉ ተሳታፊዎች መሃል የነበረ ሌላ ሰው የራሱን ሕይወት አደጋ ውስጥ በመክተት ይህን ፈንጂ የያዘ ሰው ያስጥለዋል። አብዛኛው ድጋፍ ላይ የነበረው ተመልካች ነገሩን በደንብ አልተረዳም። ምናልባትም ርችት ወይም የተበላሸ ስፒከር ሊሆን ይችላል ብሎ ገምቶ ነበር። የጠቅላይ ሚኒስቴሩ ጠባቂዎች ድምፁ ፈንጂ እንደሆነ ከህዝቡ ቀድመው ስለተረዱ ጠቅላይ ሚኒስቴሩን በሰውነታቸው ከልለው ወደ መኪና ያስገቧቸዋል። ሰው ነገሩ ሲገባው በሁኔታው ይደናገጥና ከቦታው ለማምለጥ ሲሞክር